ለህዝብ ይፋ ያልሆነው ከኒኩለር ማብላያው ከነዳጅ ማጣሪያውና ከማዳበሪያ ፋብሪካው በተጨማሪ እጅግ ግዙፍና እያንዳንዱን ኢትዮጵያዊ ተጠቃሚ ያደርጋል የተባለለት በአይነቱ ልዩ በሆነ ዲዛይንና ጥራት ከአዲሱ የኦሮሚያ ቤተ መንግስት ፊት ለፊት ለሸራተን ሆቴል ታስቦ የነበረው ግዙፍ ህንፃ ወደ አፓርትመንትነት ተቀይሮ በግንባታ ጠበብቶቹ ቻይኖች ግንባታው እየተፋጠነ በ15% ቅድመ ክፍያ በ20 ዓመት የባንክ ብድር ለቤት ፈላጊዎች ቀረበ። ባለ 1 መኝታ 82 ካሬ 6 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ 102 ካሬ 8 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 134 ካሬ 11 ሚሊዮን ብር ብቻ። በተጨማሪም ነግደው የሚያተርፉባቸው አከራይተው ዳጎስ ያለ ትርፍ የሚያገኙባቸው ዛሬውኑ ተረክበው ስራ የሚጀምሩባቸው የንግድ ሱቆችን ከ33 ካሬ እስከ 400 ካሬ ድረስ ይዘን መተናል። እነዚህ አፓርትመንቶች ጣራ ከፍታቸው 3 ሜትር ከ75 ሲሆን በውስጣቸውም ጂምናዚየም፣ 8 ኤሌቬተር፣ ጂ+6 ፓርኪንግ፣ ባክአፕ ጄኔሬተር፣ ሲሲቲቪ ካሜራ፣ አንደርግራውንድ ዋተር የተሟላላቸው ሲሆኑ ከስፔን እና ከጣሊያን በሚመጡ የፊኒሺንግ ማቴሪያል ጠንቀቅ ብለው ተገንብተው ቁልፎትን ብቻ ይረከባሉ። ልብ ያድርጉ፣ ከላይ የተጠቀሰው ዋጋ 50% ብቻ ነው። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ ይደውሉልን። እናመሰግናለን።